ዛሬ የምናወራው ስለ ፊልም አይደለም፣ ይልቁንስ ጦርነትን ከሰው ልጅ አውጥተው ለማሽኖች ስለሰጡ አስፈሪ ድሮኖች እንጂ። በዚህ ቪዲዮ በ2026 ዓለምን ያስደነገጡ 5 እጅግ ዘመናዊ ድሮኖች፣ የድምጽ ፍጥነት የሚጋፋ ሞተሮቻቸውን የሚሸከሙት የቦምብ አይነት እና የጠላት ራዳርን እንዴት እንደሚያታልሉ በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። በአምስተኛ ደረጃ ላይ ቱርክ ሰራሽ የሆነው ባይራክታር ቲቢ3 ወይም በቅጽል ስሙ የባህር ዳርቻውን ነጣጣሪ ስለሚለው ድሮን በስፋት እንቃኛለን። ይህ ድሮን በሰዓት 280 ኪሎ ሜትር ይጓዛል። አዲሱ ቴል ፒዲ 170 ሞተር በከፍተኛ ከፍታ ላይ ያለ ችግር እንዲበር ያስችሏል። አራት አጣፊ ክንፎች ባሉት መደርደሪያው ላይ ኤልዩኤምቲኤስ የታንክ አውዳሚ ቦምብ፣ ኤምኤኤምኤል እና ኤምኤኤምሲ ስማርት ቦምቦች ይይዛል። እነዚህ ቦምቦች ሌዘር ተከትለው ኢላማቸውን በቀላሉ ይመታሉ። ለ24 ሰዓት ላይ በአየር ላይ ሆኖ በተገጠመለት ካሜራ ጠላቱን ይከታተላል። ጥቃቱ እጅግ አስፈሪና አደገኛ ነው፣ ምክንያቱም ኢላማ መኖሩ ሳይጠረጠር ከ8 ኪሎ ሜትር ከፍታ ላይ በቀላሉ ቦምብ መጣል ይችላል። በአራተኛ ደረጃ ላይ የምናየው አሜሪካ ሰራሽ የሆነው ኤምኪው9 ሬፐር ወይም በቅጽል ስሙ የሰማዩ መከር ሰብሳቢ። ይህ ድሮን በሰዓት 480 ኪሎ ሜትር እየተምዘገዘገ እስከ 50 ሺህ ጫማ ከፍታ ይበራል። እስከ 1700 ኪሎ ግራም ከባድ መሳሪያ ይሸከማል። 4 ኤልፋየር ሚሳኤሎችን እና 2 ጂቢዩ 12 ፔዊ ሰከንድ ቦምቦችን የመጫን አቅም አለው። የኤምኤስቢ ሲስተም አለው። ይህ ካሜራ በጨለማ ውስጥ የሰውን የሰውነት ሙቀት ይለያል። ጥቃቱ ሰርጂካል ስትራይክ ነው። ይህም ማለት አንድ ክፍልን ብቻ ለይቶ የማውደም አቅም አለው ማለት ነው። በውስጡ ባለው ALR69 የራዳር ማስጠንቀቂያ ሲስተም ራሱን ይከላከላል። በሶስተኛ ደረጃ ላይ የምናገኘው ኢራን ሰራሽ የሆነው አጥፍቶ ጠፊ ድሮን ሻሄድ 238 ወይም በቅጽል ስሙ ጥቁሩ ገዳይ ነው። ይህ ድሮን በጀት ሞተር ስለሚሰራ በሰዓት እስከ 600 ኪሎ ሜትር ይምዘገዘጋል። ራሱ ቦምብ ነው። በጭንቅላቱ ውስጥ 50 ኪሎ ግራም ከፍተኛ ፍንዳታ የሚያስከትል ቁስ ይይዛል። በጂፒኤስ እና በካሜራ የታገዘ ነው። በጥቁር ቀለም የተቀባው ለምሽት ጥቃት ሲሆን በራዳር እንዳይታይ ልዩ ቅብ አለው። ስራው ራሱን ማጥፋት ነው፣ ነገር ግን ፍጥነቱ ለመከላከል በጣም አስቸጋሪ ያደርገዋል። ወይም በሌላ አገላለጽ ድሮኑ ካለው እጅግ በጣም ከፍተኛ ፍጥነት አንጻር ሲታይ የጠላት አየር መቃወሚያ ድሮኑን ጥቃት ከማድረሱ በፊት ለመጣል ወይም ለመምታት ያለው ጊዜ እጅግ በጣም አጭር ስለሚሆን ድሮኑ ለአየር መቃወሚያ እጅግ በጣም አዳጋች ነው ማለት ነው። በቀጣይ የምናወራው ደግሞ ራሻ ሰራሽ ስለሆነው ኦኬሆቲክ በኤስ7 ወይም በቅጽል ስሙ ስውር ክንፍ ተብሎ የተሰየመው ድሮን ነው። ይህ ድሮን በሰዓት 1000 ኪሎ ሜትር ይጓዛል። ከካርቦን ፋይበር ስለተሰራ በራዳር ላይ የመታየት እድሉ 0 አካባቢ ነው። እስከ 2000 ኪሎ ግራም መሳሪያ በውስጥ በተሰራለት መደበቂያ ኢንተርቤይ ይይዛል። እንደ KH-59 MK2 ያሉ ክሩዝ ሚሳኤሎችን ይሸከማል። የጥቃቱ ዘዴ ከሱ-57 ጄት ጋር በኤአይ ይገናኛል። ጀቱ ኢላማውን መታ ሲለው ድሮኑ በራሱ ውሳኔ ጥቃቱን ይፈጽማል። ጥቃቱ ዲፕ ስትራይክ ነው። የጠላትን የራዳር መከላከያ ሰብሮ በመግባት ስልታዊ ቦታዎችን ያወድማል። ድሮኑ በጠላት አየር መቃወሚያ የመመታት እድሉ እጅግ በጣምና አዳጋች ነው። በአሁኑ ሰዓት በራዳር ለማየት እጅግ አስቸጋሪ ድሮን ያደርገዋል። በመጨረሻም የምናየው AI ድሮን ስዋርምስ ወይም በቅጽል ስሙ የማይበገረው ጦር የሚለውን ነው። በመቶዎች የሚቆጠሩ ትናንሽ ድሮኖች በአንድ ጋር የሚያደርጉት ጥቃት ነው። ድሮኖቹ እርስ በርሳቸው በኔትወርክ ይግባባሉ። እያንዳንዱ ድሮን 5 ኪሎ ግራም ፈንጅ ይዛል። 100 ድሮን በአንድ ጊዜ ሲመቱ የሚያደርሰው ጉዳት ከኒኩለር ባነሰ ደረጃ ትልቅ ቦታ ይወድማል። የጠላት መከላከያ ያጨናንቃሉ። 20 ድሮን ቢመታ የቀሩት 80 ድሮኖች ኢላማ ላይ ይደርሳሉ። ይህን ጥቃት መከላከል የሚችል የራዳር ሲስተም እስካሁን አልተፈጠረም። ግለሰባዊ ድሮኖች ቢመቱ መንጋው ግን ኢላማውን ሳይመታ አይመለስም። በአየር መቃወሚያ እንኳን ከመቶዎቹ ድሮኖች የተወሰኑ ቢመቱ የቀሩት ኢላማቸውን ሳይመቱ አይመለሱም። ይህም እጅግ በጣም ከባድና
አዳጋች ያደርገዋል ማለት ነው። እንግዲህ ቤተሰቦቼ የዛሬውን ቪዲዮ በዚህ አበቃን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም።